5 ዲጂታል ማርኬተሮች የሚሰሩት አክቲቪቲዎች ሶሻል ሚዲያ ስትራቴጂስት ማለት ቢዝነሳችሁን እንዴት ሶሻል ሚዲያ ተጠቅማችሁ ከስተመሮቻችሁ ጋር ወይም ደንበኞቻችሁ ጋር እንዴት መድረስ እንደምትችሉ እና ማርኬቲንግ ግባችሁን እንዴት ማሳካት እንደምትችሉ ያቅዳል። ዲጂታል ማርኬቲንግ ዳይሬክተር ስንል ደግሞ የድርጅታችን ዲጂታል ማርኬቲንግ ጉዞ የሚያቅድና የሚመራ ሰው ማለት ነው። ሶሻል ሚዲያ ኮኦርዲኔተር ደግሞ የአንዳንድ ብራንዶችን ሶሻል ሚዲያ ፔጅ የሚቆጣጠርና የሚያሻሽል ነው። ፎሎወሮችን ለማሳደግና የማርኬቲንግ ጎሎችን ለማሳካት የተለያዩ የሶሻል ሚዲያ ስትራቴጂዎችን ይጽፋልና ይተገብራል። ኮንቴንት ክሬተርስ እነዚህ ሰዎች ደግሞ ስለሚወክሉት ድርጅት አስፈላጊውን መረጃ በሚያዝናናና በሚስብ መልኩ ለተከታዮቻቸው የማቅረብ ኃላፊነት አለባቸው። ኤስኢኦ ስፔሻሊስት የምንላቸው የድርጅቶችን ዌብሳይት በሰርች ኢንጂን ላይ በቅድሚያ እንዲታይ ወሳኝ የሆኑ ኪወርዶችን በመፈለግ ዌብሳይቶች ላይ ያካተቱ የሚሰሩ ናቸው።